ተከታይ ካለሽ መከፈል ይጀምራል። በምትሰሪው በፎቶ ቪዲዮ፣ በስቶሪ ከአራት ነገር ብር ማግኘት ትችላለሽ። አሁን እኔ ከአራት ነገር ነው ማገኘው። ከኮንቴንት አገኛለሁ፣ ከፎቶ ማገኛለሁ፣ ከቪዲዮዎችም ማገኛለሁ ማለት ነው። የሚሞሉ ነገሮች ምንድን ናቸው? ስልክ ቁጥር ምናምን ነው የምሞላ ወይስ? መጀመሪያ ወደ ፕሮፌሽናል ዳሽቦርድ ቀይሩት። ቪዲዮ ሰርቼላችኋለሁ ቲክቶክ ላይ። ወደ ፕሮፌሽናል ዳሽቦርድ የፌስቡክ ፔጃችሁን ቀይሩትና ሞኔታይዜሽን የሚለው ይመጣላችኋል። ስልካችሁ ላይ ያመጣላችኋል። ቴሌግራምክ ደግሞ አያስገባኝም። ብዙ ጊዜ ለመግባት ሞክሬ ነበር፣ አያስገባም። እስቲ ጻፊና እንትን በይው። እዚህ ጋር አሁን ካናቴ ላይ ያለው እንደዚህ አፍሎሚ ስኩል ብለሽ ከጻፍሽ ቀጥታ ያስገባል። ምንም ችግር የለውም። 10,400 ተከታይ ነው። ቴሌግራም ላይ ገብቼ ነው ዝም ብዬ እንደሚሴጅ ጽፌ ነው የማወጣው ወይስ ኖርማል? እኔ ከእንትኑ ስር ከፕሮፋይሉ ስር ነው ነካ ያደረኩት። አረ እዚህ ጋር ቴሌግራም አፕሊኬሽን ልሽ ላይ ሄደሽ ሰርች ቦታ ላይ ሎሚ ስኩል ብለሽ በእንግሊዝኛ ከጻፍሽ ይመጣል። ኦኬ እሺ፣ እንደዛ ከሆነ አወጣለሁ። እሺ፣ አመሰግናለሁ። እናመሰግናለን ለምትሰጠን መረጃ። ክበርልኝ። አመሰግናለሁ። እሺ ጣፋጭ፣ እኔ ትናንትና ሰራው ማለት ነው ቪዲዮ ማለት ነው ቪዲዮ የሰራሁት ማለት ነው። በጣም ታይም ወሰደብኝ ማለት ነው። ከፕሮፌሽን ጋር የተያያዘ ነገር መስራት ፈለግኩኝ እና አይ ጀነሬት አለ አይደለ የሚያደርጉ ላይ ኮማንድ ታደርገዋለህ። ከዛ ቪዲዮዎች አኒሜት እያደረገ ጀነሬት ያደርጋል። ከዛ አኒሜት እንዲያደርግ ጠይቋል፣ አኒሜት ያደርግላል። እንደዛ ወደ 8 ሲን የሚሆኑ ማለት ነው ሰራሁኝና ከዛ ከቴክስቶች ያስገብችበት ሳውንድ ምናምን ካብከት ላይ ማለት ነው። እንደዛ ቴክስት ታይም ለመጀመሪያ ጊዜ የሰራሁት ግን በጣም ነው ጊዜ የሚወስደው። ላይክ 8 ምናምን ነው እንትን ጀነሬት ያደረግኩት እና አኒሜት ያደረግኩት። ሀሪፍ ነገርን ይመስላል። ገብታችሁ የትራሱ አለ። አሁን ፒንም አድርጌዋለሁ እንትኔ ላይ ማለት ነው። ትላንት ነው ማታ የለጠፍኩት። በጣም ታይም ነው የምወስደው እና በቀን 5 እንዴት ነው አንዱ ቪዲዮ እንደዚህ ታይም ወሰደብኝ? እንዴት ነው የምትችሉት ለማለት ነው። እነዚህ ነገሮች ለማድረግ መጀመሪያ የሚያታግሉ ነገሮች ላይ ፎከስ አታድርጉ። እኔ አሁን የቢዝነስ መንገዶችን ነው እያሳዩዋቸው ያሉት፣ ቀላል የሆኑ የቢዝነስ መንገዶችን ነው። ጣፋጭ አንዴ ሚዩት አድርጊው፣ አንቺ ጋር ያስተጋባል ፍቅን እየተጠቀምሽ ነው። ምንድን ነው እሱ የምትጠቀሙት? እኔ 6 ቪዲዮ ቀረስኩኝ ስላችሁ የፈጀብኝ ማክሲመም ሰዓት 2 ሰዓት ነው። ለምን የሚለውን ነገር እንደነገርኳችሁ ቴሌግራማችን ላይ ትዕዛዝ ሰጥቻችሁ ነበር አይደለ? ከዚህ ቦታ እንደዚህ ሄዳችሁ ሰርች አድርጋችሁ በወረቀት ጽፋችሁ ምናምን ምናምን ብዬ ማለት ነው። እኔም ይኸው የ30 ቀን ቻሌንጅ ብዬ የሰሯቸው ነገሮች እነዚህ ናቸው። 1 ቪዲዮ፣ 2 ቪዲዮ፣ 3 ቪዲዮ፣ 4 ቪዲዮ፣ 5 ቪዲዮ፣ ከዛም 1 በራሴ ጨመርኩ ማለት ነው። እነዚህን ነገሮች ምንድን ነው የምታደርጉት? ሰርች ባር ላይ ሄዳችሁ ቲክቶክ ላይ ለምሳሌ የፍቅር አባባሎች ብላችሁ ስትጽፉ የሚመጡላችሁ አሉ። ቲክቶክ ላይ ሄዳችሁ የፍቅር አባባሎች ብላችሁ ጻፉ። እስኪ ሂዱና አሁን እዚህ ጋር እኔ በአማርኛ የፍቅር አሁን እነዚህን መስማት ይኸውላችሁ፣ በሰው ፎቶ ነው የተጠቀመው፣ በሰው ቪዲዮ ነው።
የሀገር ነው ያለው የሀገር አለላችሁ ማለት በፈለጋችሁት ሰርች ባሩ ላይ ሄዳችሁ ለምሳሌ ስለ ፍቅር ያሉ ጥቅሶችን ብለህ ቆንጆ የሚማረክህን ትመርጣለህ። ከዛም በኋላ ከፈለክ ያንኑ መድገም በራስ ድምፅ፣ ካልፈለክ ደግሞ ያንኑ መልእክት ይዘህ ሞዲፋይ ማድረግ በራስህ እንዲሞላ የተወሰነ ነገር ጨምረህ አፕዴት ታደርገዋለህ ማለት ነው። እኔ ማለት ነው እኔ ማድረግ የፈለግኩት የራሴ ቪዲዮ ራሴ ሰርቼ ማለት መቅረጽ ብቻ አይደለም። ጀነሬት በእናት ብዬው በእንትን ነው በዛኛው ስልክ ፕሊዝ እኔ ፕሮፋይል ላይ ማለት ነው የሰራሁትን ምናልባት ሙያ አስተያየት ትሰጠኛለህ። ከዛም በኋላ ራሴ ጀነሬት ሳደርግ ራሴ ነው ሪሰርች መስራት አለብኝ ምናምን ነው ላይክ ፕሮፌሽናል የሆነ ነገር ነው መስራት የፈለግኩት። ለነዛ አይደለም ቻሌንጅ የተዘጋጀው እሱ ለነፍስሽ የምትሰሪው ስራ ላይ ጊዜ ወስደሽ የምትሰሪያቸው ፕሮጀክት ይባላል። አሁን በ30 ቀን ቻሌንጅ ውስጥ ሰው በየትኛው መልኩ ሄዶ ነው ቢዝነስ እየሰራ ያለው? አሁን ጠዋት ተመርቶ ከሰዓት መርካቶ የሚባለውን የሶሻል ሚዲያ ትሪክ ነው እየነገርኳቸው እንጂ ልብሽ ፈቅዶ በክሎት አዳብረሽ ኤዲት አድርገሽ ፋይል አሰባስበሽ ዳታ ሰርተሽ የምትይዙን ነገር አይደለም እየነገርኳቸዋለሁ። እሺ ታባጭ አሁን በዚህ 30 ቀን ቻሌንጅ ሰው በአጭር ጊዜ ፌመስ የሚሆነው እና ቢዝነስ የሚሰራው እንዴት ነው? ትሪኩን ነው እየነገርኳቸው ያለሁት። የሚገኙበትን ቦታ፣ የምታገኙባቸውን የነፃ የቪዲዮ ቦታዎች፣ የምትጠቀሟቸውን ነገር፣ የምታሻሽሉትን ነገሮች ጭምር ማለት ነው። ስለዚህ ቶሎ ወደዛ ትሬንድ ውስጥ ገብታችሁ ብር የምታገኙበትን ነገር ነው እየነገርኳቸው ያለሁት። ለነፍሳችሁ የምትሰሩት፣ ለዳታ የምትሰሩት፣ አጥንታችሁ ሪሰርች ሰርታችሁ የምትሰሩት ያ ጊዜ የሚወስደውን ነው። ለ30 ቀን ቻሌንጁ ግን አሁን አብዛኛው ሰው ቶሎ ሰርቶ ፌመስ መሆንና ብር ማግኘት ይፈልጋል። ያ እንዴት ይገኛል ነው? እኔ እኮ ትምህርት ቤት ማስተምራቸው ልጆች አሉኝ አይደለ? ስለ ሶሻል ሚዲያ ለነፍሳቸው የሚሉትን ነገር በፕሮግረስ እንዲሄዱ ታስተምሪያቸዋል። ሌላ ደግሞ ተጨማሪ ቻናል አላቸው። ሁለት ቻናል ነው ሁሉም የሚኖረው ዩቲዩብ ቻናል እንኳን አንዳንዴ ለነፍስሽ የምትሰሪው ተመስጠሽ የምትሰሪው እና ኖርማል ደግሞ ብር ሜክ ለማድረግ የምትሰሪባቸው ቻናሎች ይለያያል። ብዙ ሀሳቦችን አሁን በዚህ በ30 ቀኑ ቻሌንጅ ውስጥ እያንዳንዱ አፕዴት እያደረገ እንዲህ ነው እንደሚሰራው ብሎ ቦታውን ያውቃል፣ ከየት እንደሚመጣ ያውቃል፣ ምን ከምን ጋር ማያያዝ እንዳለበት ያውቃል። በቀን እንደነገርኳችሁ ከ2 እስከ 5 ቪዲዮ ነው። እኔ ዛሬ 6 ሰርቻለሁ፣ ነገ ደግሞ ሌላ ሰራለሁ። ቀድሜውንም እየሰራው ካለው ልክ አሁን የሳምንቱን ፕሮግራም ነው ማወጣላችሁ። ነገ አሁን የምትሰሩት ጀስት በእናት ዙሪያ ያለ ነገር ነው የምትሰሩት። ለምሳሌ ነገ የምትሰሩት በእናት ዙሪያ ነው። ስለ እናት የተባሉ መልካም ነገሮችን እዛው ቲክቶክ ላይ ሄደህ ትፈልግና በጣም የማረከህን ትመርጥና 5 ፍሬ ከ1 ደቂቃ እስከ 3 ደቂቃ የሆነው መርጠህ ያንን በራስ ድምፅ ሪከርድ አድርገህ ብለኸው በቪዲዮ መታየት ከፈለግ በራስህ ትቀረጻለህ። መታየት ካልፈለግ ደግሞ ነፃ ቪዲዮ የምታገኝባቸውን ቦታዎች ያስቀመጥኩልህ ዌብሳይቶች አለ። ከዛ ታወርዳለህ። ከዛም በጽሁፍ የምትገልጸውን በጽሁፍ ከዛም ሙዚቃ ከስር ታደርግበታለህ፣ ትለቃለህ። ይሄ ነው እሺ፣ አሁን የነገርኳችሁ ማለት ነው። ቴሌግራማችን ላይ ተቀላቀሉ። አሁንም እየገለጽኩላችሁ ያለው የማብራራት ስራ ነው። ገና የመጀመሪያ ቀን ነው። እኔም የመጀመሪያ ቪዲዮን አሁን ለቅቄ ነው የገባሁት። አንድ ቪዲዮ የ20 ሰከንድ ለቅቅ ያለው ምንም አልናገርም። ዛሬ ሞል ላይ ሲሄድ የቀረስኳትን ነገር ቀረስኩኝ። አጭር ነበረች፣ እንደውም ስሎ ሞሽን አድርጌው ምናምን ነው የቀረስኳትን። የ2 ደቂቃ ረጅም ቪዲዮ ከፋፍዬ ለ3 ልጠቀምበት ይችላል፣ በማርዘም እና በማሳጠር ስፒድ በመጨመር እና ባለመጨመር። ስለዚህ የሰሯቸው ሌሎች ቪዲዮዎች አሉ። አሁን ከ1 ሰዓት በኋላ አሁን በየ1 ሰዓቱ መለቃቸው ቪዲዮዎች አሉኝ። 6 ቪዲዮ ስለሰራው ዛሬ በየ1 ሰዓት ልዩነት ስትለቁ የትኛው ቫይራል እንደሚወጣ አታውቁም። በእያንዳንዱ ቪዲዮ ግን እያንዳንዱ ቦታ ላይ አንዳንድ ሺህ ሰው ባያችሁ እንኳን 6000 ሰዎች ፊታችሁን አይተውታል ማለት ነው፣ አውቋችኋል። ከ6ቱ 2ቱን ላይክ አደረገ ማለት ከዛ በኋላ ያንተ ውጤት የሆነው ነገር ሁሉ ሰውየው ይደርሰዋል ማለት ነው። ያለ ስለዚህ
አሁን ጥያቄ ያላችሁ ሰዎች እየገባችሁ ግልጽ እንዲሆንላችሁ የምትፈልጉትን ነገር በደንብ እንትን አድርጉ። እሺ አብዱ ወይ ተስፍሽ እንዴት ነው? ሰላም ነው አለን። ሰላም ነው አለን። እንዴት ነህ? አለን። ሁሉ ሰላም ሁሉ ሰላም ነው አልሐምዱሊላህ። አብዱ ኦኬ ተሻለ? አዎ ተስፍሽ ያው ገና ነው። አንዱን ኬዝ የሽንቱን ኬዝ ሰርተውኛል። ኦኬ ወደ 7 ሰዓት ከ25 ነው የጨረሰባቸው እና ይሄኛውን የአንጀቱን ለመስራት አንጀቴ ላይ የሆነ እንትን አለ የተገናኘ ነገር አለ እና እሱን እናነሳለን። እዚህ በአፍ ውስጥ በውስጥ አካል ባለው አፈ ላይ ስጋ እናነሳና በግቢ ካለው ከዛ ወስደን እንለጥፋለን እና ያው ደም አይበቃም ደም ስለሌለ ምናምን ብለው ያው አልሰሩኝም የአንጀቱን። ይሄኛውን ግን አሁን ኖርማሊ ተሰርቻለሁ። በወደ ታችኛውን የሰርጀሪውን ከታች ከፈጋሪ አንስተው እስከ ጫፍ ከስከ ላይ ድረስ በጣም ከጣጣ ጋር ላቋርጥና ፕሮግራማችን በዚህኛው መልኩ ስላልሆነ እንዴት ነው የሚለውን እየጠየቅኩ ነው። በዚህ አጋጣሚ እኔ እርዳታ አቁም ያለሁኝ እግዚአብሔር ይመስገን። በተደረገው ርብርብ የመጀመሪያውን ነገር ሕክምና አግኝተህ ተንፍሰሃል። ቪዲዮ ስትሰራ እለቅልሃለሁ። ቪዲዮ ሰርተህ ላክልኝ። እለቅልህ ነገር ካለ ማግዝህም ነገር ካለ በውስጥ እንደራሴ በግል አግዛለሁ። እሺ ወንድሜ እንኳን ለዚህ አበቃ። አመሰግናለሁ። እሺ ሰላም፣ በቻላችሁ መጠን እንትን በሉ እሺ። አሁን ፎከስ እያደረግኩ ያለሁበት ጉዳይ ላይ ብቻ እናወራ እሺ። ቻሌንጁ ላይ በዚህ 30 ቀን ምንም ነገር እርዳታ ኦልሬዲ አቁም ያለው ምንም ማግዘው ምረዳው ነገር የለም። ሶ በዛ እንትን በሉልኝ እሺ። ሰላም ጥያቄ አለሽ? አለን። ሰላም ነው አለው። እግዚአብሔር ይመስገን። እኔ የምጠይቀው ስለ ዩቱብ ነው እና በፊትም ጠይቄ ነበረ። አሁን 2 ወር አለፈኝ አድሰንስ አልቀበል ብሎኝ እንዴት ነው ማረገው? የምትገቡ ሰዎች ማለት ነው የጀመርኩት ቻሌንጅ ላይ ጥያቄ ያላችሁ ሰዎች ጠይቁኝ እሺ። የጀመርነውን ቻሌንጅ እንዴት ነው የምንሰራው፣ እንዴት ነው የምንቀላቀለው ብላችሁ ፎከስ ማድረግ ያለባችሁ ለ30 ቀን የምንሰራቸው የሶሻል ሚዲያን ከየት ነው የምናገኘው፣ እንዴት ነው የምንሰራው ብላችሁ እዛ ጉዳይ ላይ ያልገባችሁ ነገር ካለ ጠይቁኝ። ጀነራል ጥያቄ ጠይቁኝ እያልኩ አይደለም። ስለ ዩቲዩብ ስለ ሶሻል ሚዲያ አሁን ጠይቁኝ እያልኩ አይደለም። አሁን የጀመርነው ቻሌንጅ አለ። 1ኛ ቀናችን ነው። ቪዲዮ እንዴት ነው የምንሰራው፣ እንዴት ነው የምንለቀው፣ እንዴት ነው ቫይራል የሚወጣው የሚለውን እየነገርኳችሁ ነው። አዲስ የሆናችሁ ያልገባችሁ ሰዎች ካላችሁ እየገባችሁ እንድትጠይቁኝ፣ የለቀቃችሁት ቪዲዮ ካለ ምን እንደደረሰላችሁ። ኦልሬዲ እኔ የመጀመሪያውን ቪዲዮ ለቅቄን የገባሁት አሁን ቲክቶክ ላይም ፌስቡክ ላይም ኢንስታግራም ላይም ዩቲዩብ ላይም በእያንዳንድ ሰዓቱ ደግሞ የምለቀው 6 ቪዲዮ ዛሬ ቀርጫለሁ። ስለዚህ አሁን ፌስቡኬ ላይ የለቀኩት ነገር እየታየልኝ ነው። ሶ ቲክቶክ ላይ የለቀኩት ስንት ገባ፣ ስንት ሰው አየው? ቼክ አርጉልኝ እስኪ ስንት ሰው አየው? አሁን የለቀኩትን ቪዲዮ ስንት ሰው አየው? ሌላ ጥያቄ ያላችሁ ሰዎች በዚህ ጉዳይ ብቻ ነው የምቀበለው። እሺ በዚህ ጉዳይ ብቻ ነው የምቀበለው። እሺ እኔም ለቅቅ ያለው ባካችሁ የገባችሁ ይልኝ። ትናንት ማታ ነው የለቀኩት። በዚህ አጋጣሚ ጣፋጭ ሎሚ ሊንክ የሚል ደግሞ ሌላ ቴሌግራም አለላችሁ። የፈለጋችሁትን ቪዲዮ የምትለቁበት ሊንክ ሎሚ ሊንክ ብላችሁ ቴሌግራሙ ላይ እንትን ካላችሁ በኋላ አሁን የለቀቅሽውንም እዛ ላይ መልቀቅ ትችላላችሁ። ማናችሁም ሰዎች እዛ ላይ ቪዲዮችሁን የፌስቡክም ዩቲዩብም ምንም መልቀቅ ትችላላችሁ። እዛ ላይ ጆይን አለ ሊንክ ብላችሁ ማለት ነው። እሺ ቆይ አንዴ ጠብቂኝ እህታችን ሀሊ። ሰላም ተስሽ፣ እንዴት ነህ? ሰላም ነው። እንዴት ነሽ? አለን። ሰላም ናችሁ? አለን። እሺ
ይህን ቻሌንጁን ማለት ነው ተስፍሽ፣ አንደኛ ነፃ ቪዲዮዎችን ከየት እንደምናመጣቸው እኔ ዩቲዩብ ከፍቻለሁ እና ነፃ ቪዲዮዎችን ከየት እንደማመጣቸው፣ ከዛ ደግሞ ላይሬክስ አይነት ብንሰራ ዩቲዩብ እንትን ይላል እንዴ? ችግር የለውም። ላይሬክስ ማለት አሁን ሙዚቃው የሆነ ሙዚቃ ከቲክቶክ ወስጄ ከዛ የሙዚቃውን ግጥም በጽሁፍ የሚለቁጣላ ቲክቶክ ላይ እንደዛ ዩቲዩብ ላይ ብለቅ ኮፒራይት ይዝሻላ። የሰው እንትን ግጥም ጽሁፍ ጽፈሽማ እንደዚህ የሚከበር ቢሆን ኖሮ ሁላችንም መጽሐፍ ይሰለችን ነበር እንዴ? አይ እኔም እኮ ተጠራጥሬ ነው። ኮፒራይት እንዲ ሰውየው የለፋበት ነገር አንቺ ጽሁፍ ጨምረሽ ማብር የሚገኝ ከሆነ ምን እንሰራለን? ይህንን የነፃ ቪዲዮ የምታገኘው ያው አትሎሚ ስኩል ብለሽ ቴሌግራም ላይ ስትቀላቀይ ኬት እንደምታገኙ አለላችሁ። ኬት ዌብሳይቶች እነዚህን የነፃ ቪዲዮ እንደምታገኙ ይኸው ቴሌግራም ላይ ሎሚ ስኩል ብላችሁ ግቡ። ያው እዚህ ላይ ለቅቄላችኋለሁ። ኬት እንደምታገኙ ቪዲዮዎችን ሎሚ ስኩል ላይ ለቅቄላችኋለሁ። ስለዚህ የምንፈልገውን ቪዲዮ እዚህ ጋር እናገኛለን። እንትን አይዝብንማ። ኮፒራይት ፍሪ ነው። የምትፈልጉትን ነገር ፎቶም ቪዲዮም። እሺ ወይኩም ፍቃድከ አካውንትሽ ፕራይቬት ነው። እሺ ከዛን ቀጥሎ አታግ በላይ ነው ምንድነው? ታግ በላይ ታግ በላይ። እሺ እኔ የሆነ እርዳታም አይደለም የሆነ ነገር እንትን ልልህ ነው። ምንድን ነው እሱ የሆነ ነገር የምትይኝ? ከዚህ አሁን ከማወራው ርዕስ ውጭ ከሆነ ማንንም አላስተናግድም። ሶሪ። አንዴ ልትሰማኝ ትችላለህ? ከይቅርታ ጋር ሰዓቴን አትውሰጅብኝ። ምንድን ነው? በአንድ ደቂቃ ተናገር። እኔ ዱባይ ነው የምኖረው እና የምሰራውም አበሻ ቤት ነበረ። አይ እንደዚህ አይነት ነገር መስማት አልፈልግም። አሁን ያነሳሁት ጥያቄ ላይ ብቻ እሺ። ይሄ እንደዚህ ሆኖ እንዲተፈጥሮ ምናምን የገባሁበትን ሀሳብ አታስቀይሩኝ እሺ። የእናንተ ጥያቄ አያልቅም። እነዚህ ጥያቄዎች በተራዘሙ ቁጥር ልክ አይመጣም። ከፕሮግራም ውጭ ነው የሚያደርገው። አሁን እያወራሁ ያለሁት የ30 ቀን ቻሌንጅ ሰጥቻለሁኝ። እነዚህ ቻሌንጅ ላይ ገብታችሁ ውጤታማ የምትሆኑበትን የሶሻል ሚዲያ መንገድ ነው እየነገርኳችሁ ያለው። ፌስቡካችሁን፣ ዩቲዩባችሁን፣ ቲክቶካችሁን እና እንደዚሁም ኢንስታግራማችሁን ማሳደግ የምትፈልጉ ሰዎች ሞኔታይዝ የሆነላችሁ ጥሩ ብር የምታገኙበትን፣ ሞኔታይዝ ያልሆነላችሁ ደግሞ ብዙ ተከታይና ቫይራል የምትወጡበትን መንገድ ነው ቻሌንጅ ያመጣውላችሁ። ስለዚህ እዚህ ጉዳይ ላይ ብቻ ጥያቄ ያላችሁ ሰዎች ጆይን አድርጉና ጥያቄ ጠይቁ። የመጀመሪያው ቀን ላይ ነን። የመጀመሪያ ቪዲዮን እኔ ለቅቅ ያለው አሁን ከመግባቴ በፊት ቻሌንጅ ቀን ብዬ ሃሽታግ ሎሚ ቻሌንጅ ብላችሁ ብታደርጉት ሌላውንም እንደዛ ቫይራል የመሆኑ ነገር ጥሩ ይሆንላችኋል። ሃሽታግ ሎሚ ብላችሁ እንትን አድርጉ። ዴይዋን ነው፣ ገና 29 ቀን ይቀረናል። በነፃ ነው። ቴሌግራም ላይ ተቀላቀሉ። በየቀኑ የምሰጣችሁ ርዕሶች ላይ ምን አይነት ቪዲዮዎች እየሰራችሁ ፌመስ የምትሆኑበትን ነገሮች ነው የምንፈጥረው ማለት ነው። የትም የተለየ ነገር የለም። እሺ ማን ነው? ንጋት ነው የሚለው ሚውቴሽን አንሺው፣ ከታች ያለሽው ወይኩም ፍቃሪ ከአካውንትሽ ፕራይቬት ነው። እሺ ጋሽቲ ቆየ ተስፊ ሰላም ነው አለ። እሺ ጥያቄ? አዎ ማለት አይቼዋለሁኝ የተለቀቀውን ነገር እና ምንድን ነው የኔ ጥያቄ እንትን ፒክስል የሚለውን አወረድኩት። ፒክስል የሚለውን አወረድኩና በካንቫ ወስደ ኢዲት አድርገኝ ነው የሚለኝ አሁን እና እዛ ላይ አውርጄ ምንድን ነው አሁን ያልገባኝ ነገር እኔ ነኝ ቪዲዮ ማስገባበት ወይስ ምንድን ነው ያልገባኝ ነገር? ሳወርደው ወደ ካንቫ ወሰደኝና ኢዲት አድርገኝ ነው የሚለኝ። እንደዚህ አይልም። ለማንኛውም ከካንቫ ጋር የተቀናጀ የሰሩት ነገር ከሆነ ወደዛ ወስዶ እንትን ይልሃል።
ከጎን ላይ ግን ዳውንሎድ የምትል ቀስት ነገር አለች። ያቺን ነው እንትን የምታደርገው። በካንቫ ኤዲት አድርገኝ ነው የሚለኝ። ማውረድ ብቻ ነው። ምንም ኤዲት የምታደርገው ነገር የለም። አሁን እዚህ ጋር ላሳያችሁ። ቆይ አሁን ፒክስል ይኸው እዚህ ጋር አሁን ይሄ አፕሊኬሽኑ ነው የፒክስል አይደል? ዌብሳይቱ ላይ ይኸው እንደዚህ ትገባላችሁ። ዌብሳይቱ ላይ እንደዚህ ከገባችሁ በኋላ ቪዲዮ ነው እዚህ ጋር ያለው አይደል? የምትፈልጉትን ቪዲዮ ሰርች ታደርጋለህ። ለምሳሌ ሰንሴት ብለህ ልትጽፍ ትችላለህ። ሰንሴት ኢንተር ትላለህ። ይኸው የሰንሴት ቪዲዮ የሀገር አለልህ ማለት ነው። ለምሳሌ የምንሰራው ነገር የፌስቡክ ሳይዝ እና የዩቲዩብ ሳይዙ እንዳለ ወደ ጎን በቁመት የተነሳ ስለሆነ ለምሳሌ ይህንኛውን ሰንሴት ይህንን ነው የምፈልገው ካልኩኝ ይኸው ዝቺ ጋር መጥቼ ዳውንሎድ አደርጋለሁ። ቀስቱ ይታያል አይደል? አሁን ዳውንሎድ አደረኩት። ኖ ዶኔት እለዋለሁ። በቃ ዳውንሎድ ያደርጋል ማለት ነው። ሶ አስከፍለው እንትን የሚሉ አሉ፣ በነፃ እንትን የምትላቸው አሉ ምናምን። ይኸው እዚህ ጋር ይሄኛውን ዳውንሎድ ላደርግ ካልኩኝ ይኸው ዳውንሎድ አደርጋለሁ። ይሄንኛውን ምንም አልፈልግም። ሶ ዳውንሎድ እያደረገልኝ ነው በታች ማለት ነው። ስለዚህ እነዚህ የፍሪ ቪዲዮዎች ናቸው። እያንዳንዱ ገብተህ ዳውንሎድ የምትፈልገውን ሁሉ ዳውንሎድ ታደርጋለህ ማለት ነው። ይኸው አሁን ሰንሴት በዚህኛው ይሄንን ቪዲዮ ከፈለግከው እዚህ ጋር ትመጣለህ፣ ዳውንሎድ ትለዋለህ። ዶኔት ሚል አለው። ኖ ዶኔት አልፈልግም። ፎሎም ከሆነ ኖ ትልና በቃ የማትፈልገው ከሆነ ይህን አየኸው ስንት ቪዲዮ ዳውንሎድ እንዳደረኩ አሁን። ሶ እዚህ ጋር ይህንኛውን ሲያመጣባችሁ እናንተ እዚህ ጋር ትነኩታላችሁ። ሶ ምንም አልፈልግም ፎሎም አላረግም ካልክ በቃ መብት ነው። ያው ዳውንሎድ እያደረገ ነው። ይኸው እዚህ ጋር እያየኸው ነው። ዳውንሎድ ሲያደርግ ያው ዳውንሎድ አገ ይኸው እዚህ ጋር ይህንኛው ክሊክ ስታደርገው ቪዲዮ ላይ ስትገባ እና ለምሳሌ ይህንን ክሊክ አድርጌ ዳውንሎድ የተደረጉትን እዚህ ጋር ይኸው በሚዲያ ፕሌየር ልክፈትልህ። ኦኬ ይኸው የምትፈልገውን ጽሁፍ በሙዚቃ አጅበህ እንትን ታደርጋለህ ማለት ነው። መታየት ማትፈልግ ከሆነ እነዚህን አውርደህ ትሰራለህ ማለት ነው። ፍቅር ሀያል ነው ምናምን እያሉ በድምፅህ የሰራውን ነገር እንትን ትላለህ። እዚህ ጋር ሰንሴት አልከው አይደለ? ለምሳሌ ላቭ ብለህ ብትጽፍ የፍቅር ቪዲዮን ያመጣልህ። ይኸው የልጅ ፍቅር አለ፣ የእናት ፍቅር አለ፣ የወንድም ፍቅር አለ ምናምን። ይኸው እጅ የተያያዘ ሰው እዚህ ጋር የሰውየው ፎቶ ከፈለግ ቪዲዮ ከፈለግ ይሄ ሁሉ በነፃ እንትን ትላለህ ማለት ነው። ህዝቤ ከዚህ እያመጣ ነው የሚሰራው። ስለ ፍቅር የምትሰራው ነገር ምናምን፣ ስለ መከዳት የምትሰራ ከሆነ እነዚህም በነፃ እያወረድክ ተጠቀም። ይኸው እዚህ ጋር አሁን ይህንን ቪዲዮ እዚህ ጋር ክሊክ አደረኩት። ከዛን በኋላ ወደ ታች አደረግኩትኝ። አሁን ይሄ ፍሪ ዳውንሎድ ነው አይደል? ይኸው የሚለው ያ ዳውንሎድ ትለዋለህ። በቃ ይኸው ዳውንሎድ አደረገ። ይኸው ከዛን አንቺ ግራ ጎን ያጥንት ያለ አንቺ ባዶ ነው ህይወቴ እያልክ በራስ ድምፅ የሆነ ነገር ስራ ነው እያልኩ ያለው። ገብቶኛል። ቴንኪው። ኦኬ እነዚህ በመታየት ማትፈልጉ ሰዎች የምትሰሩበት መንገድ ነው። መታየት ማትፈልጉ ሰዎች እነዚህን ቪዲዮዎች አምጥታችሁ ትሰራላችሁ። እንደኔ ደግሞ መታየት ችግር የሌለባችሁ ሰዎች በራሳችሁ ቪዲዮ እንትን ትላለህ። ያንኑ አባባል መጥተህ ትነግረዋለህ። ለምንድነው እኔ መታየት የምፈልገው? አትሊስት ኦልሬዲ መታየት ስለምችል ሁልጊዜ ሰዎች ስለሚያውቁኝ ይሄንን ቪዲዮ ማን የለቀቀው የሚለው ነገር መልስ ነው ማለት ነው። የእኔ አሁን የለቀቅኳትን ቪዲዮና አባባል ወይም ሙዚቃው የተመቻቸው ሰዎች ሪፖስት ያደርጋሉ። በድምፅ ያልኩትን አባባል ሰዎች ከፈለጉት ለራሳቸው በፎቶ ይጠቀሙበታል። ስለዚህ ዱዌት አድርገው በእናንተ ሌላ ፎቶቸውን እያቀናበሩ የሚሰሩ ሰዎች በበዙ ቁጥር ቻናላችሁ እያደገ፣ ዝናችሁ እያደገ፣ ተሰሚነታችሁ እያደገ ይሄዳል። ይሄ ነው ያለው ነገር። እሺ ሌላ ጥያቄ ከሌለ ወደ እሸት ይሄዳለሁ።
ሰላም ተስፍሽ፣ እንዴት ናችሁ? ሰላም እንዴት ነሽ? እግዚአብሔር ይመስገን። ተስፍሽ ዋትስአፕ ላይ ልኬልህ ነበር ግን አላይ። ምንድን ነው እሱ? ኢሜይል አድሬስን እና እንትኑ ላይ እንድታደርግ ልኬልሃለሁ ሁሉንም መረጃ። መቼ ነው የላክሽው? ትምህርት ቤት ለመግባት ነው? አዎ ቅዳሜ። ቅዳሜ ከሆነ ልኬላችኋለሁ፣ ለሁላችሁ መልሼላችኋለሁ። ቼክ አድርጌው ኢሜይልሽን። ማታ ላይ ነበረ አያቸዋለሁ። ትላንትናም ደግሜ ያወራሁ እንትን ላለ ማለት ነው። ቅዳሜ ዕለት ዝም ብዬ ነበር የላኩልህ፣ አላወራሁም። ማታ ነበር የላኩት፣ በእኔ ማታ ማለት ነው። ያ ኦልሬዲ የገቡልኝ ሜሴጆች የትምህርት ቤት ከሆነ ኦልሬዲ ፎከስ አድርጌ የሰራው ነው። እሺ አይዋለሁ፣ የሰራው ችግር የለም። እሺ ወደ ቀጣዩ ሰው እንሄዳለን። ዲባ ሰላም ተስፍሽ፣ እንዴት ነው? እዚህ ቴሌግራም ላይ ገብታችሁ ተቀላቀሉና ቻሌንጁን ጀምሩ። ዴይ ዋን ነው ቻሌንጁ። መስፈርቱን እዩት፣ አንብቡት። ትላንትና የለቀኩትን ነገር በአማርኛም በኦሮምኛም በእንግሊዝኛም ቻሌንጁን ልቅቄላችኋል። ስለዚህ እዛ ላይ ገብታችሁ አንብቡና እንትን አድርጉት፣ ፎሎ አድርጉ። ነገ የምንሰራውን ደግሞ ከዚህ እንደወጣው እለቅላችኋለሁ። በየቀኑ ከ2 እስከ 5 ቪዲዮ አጫጭር ቪዲዮ መስራት ነው። እሺ ጥሩ። ከመጨረሻው አሁን ከወራው ልነሳና ሰላምታዬን ያው ስላደረስኩ ሎሚ ሊንክ የምትለዋን ወይ ብትለጥፋት ጥሩ ነው። ካልሆነ ግን 2 ሰብስክራይበር ያለው አግኝቼ ነበርና የኮሜንት ሴክሽኗ ዝግ ነች። እሱ ከሆነ ሎሚ ሊንክ ከ1000 በላይ ነው እንትን ያለው ሎሚ ሊንክ ትላንት ማታ ነው የከፈትኩት። ቆይ ላሳያችሁ። አይ ቲንክ ሜምበሮቹ ይሄ ነው። ኦልሞስት 239 ሰው ደርሷል። ሎሚ ሊንክ ብላችሁ እንትን ስታደርጉት የምታገኙት ይህንን ነው። እንደዚህ ሊንካችሁን ቪዲዮችሁን ምናምን መልቀቅ ትችላላችሁ። እርስ በርስ እዚሁ ፎሎ እየተደራረጉ እንትን እያደረጉ በቃ ቪዲዮቸውን አሁን ይህንን ክሊክ ስታደርገው የሆነ ሰው ቪዲዮ የለቀቀው አለ፣ ያንን ገብተህ ታይለታለህ። ይኸው ከዛን ሰብስክራይብ ማድረግ ካለብህ ምናምን ዩቲዩባቸውን እንደዚህ ክሊክ እያደረጉ ሁሉንም በቃ አሁን ይህንን በቃ አየህ ሰብስክራይብ ታደርጋታለህ፣ ታልፋለህ ምናምን እንደዚህ። ዩዘር ኔሟን አንዴ ነገርን በዚሁ በጀመርከው አት ሎሚ ስኩል ሎሚ ማለት እንትን ዩዘር ኔሙ አት ሎሚ ፐብሊክ ነው። ኦኬ አንድ ጊዜ አት ሎሚ ፐብሊክ። ያው አሁን እዚህ ላይ ራይት። እሺ ያው እዚህ ጋር ቀይሬላችኋለሁ። ይሄኛውን ዩቲዩባችሁን ኢንስታግራማችሁን ቪዲዮ ከሰራችሁ በኋላ መታችሁ የምትለቁበት ነው። የአራቱንም እንትን መታችሁ መልቀቅ ትችላላችሁ። እዚህ ጋር ተከትሉ እርስ በርስ እዛ የፎሎ እየተደራረጋችሁ የሰራችሁትን ቪዲዮ እዛም ትለቃላችሁ፣ በቻናሎቻችሁ ትለቃላችሁ። ሶ እንግዲህ ያው ብዙ ሚሴጅ ስለሚመጣ ቻሉት ያንኛውን፣ ምክንያቱም እርስ በርሳችሁ መተጋገዝ ስለሚኖርባችሁ የግድ እንትን ማለት አለባችሁ። ጥሩ። ወደ ጥያቄ ልለፍና ትናንትና ለ30 ቀን ቻሌንጅ መግቢያ ስትነግረን ከእያንዳንዱ የምናስቀምጣቸው ኮንቴንቶቻችን ተመሳሳይ ፍሰት ያላቸው መሆን አለባቸው ብለናል። አሁን እንደነገርከን ደግሞ ቫይራል እንዲወጡልን የተለያዩ ስለ ፍቅር አባባሎች፣ ስለ እናት፣ ስለምናምን ብዙ ነገሮችን እየመረጥን የነገ ፕሮግራማችን ስለ እናት ነው ስላልከን ነው እና በተለያዩ ቀኖች የምንለቃቸው ተደራሽነታቸውን አያግዳቸውም ወይ ነው ትናንት አንተ ስለነገርከን። ሌላ ይሄኛውን ነገር ከትምህርቱ ጋር አታያይዙት። እሺ እናንተ ለራሳችሁ ወደፊት ለምትሰሩት ለነፍሳችሁ የምትሰሩበትን የትምህርቱን ቻናል አይደለም ማወራችሁ። ቶሎ
በፍጥነት ቢዝነስ የሚሰራበት እና ቫይራል የሚኮንበትን መንገድ ላሳያችሁ የፈጠርኩት ነው። አዲስ ዩቲዩብ ከፍተው ነው እየተንቀሳቀሱ ያሉ። እሺ ሁለተኛ በዚህ በ30 ቀን ውስጥ እንዴት ቫይራል እንደሚወጣ ከአስተምርህና ከ30 ቀን በኋላ ትወስናል። አንተ የትኛው ጋር ነው ብዙ ተከታይ ያገኘሁት፣ የትኛው ጋር ነው ሰክሰስ ያደረግኩት ምናምን። በ30 ቀን ውስጥ ግን በእያንዳንዱ ቀን የምሰጥህ ነገር ቲክቶክ ላይ የተለያየ ሀሳብ ነው የምትለቀው፣ ቫይራል ትሆናለህ ግን አይደለ? ሶ ዛሬ አሁን እኔ የለቀኳቸው በፍቅር ጉዳይ ላይ ነው የለቀኩት። ነገ ስለ እናት ነው፣ ከነገ ወዲያ ስለ መልካምነት ነው። ከዛን ከፈጣሪ ጋር በምታደርገው ንግግር ፈጣሪ ስላንተ ያደረገልህ ነገር ይሆናል የምታመሰግነው። ሶ እነኛን ሰርች እየጨራረገ እስከ 30 ቀን አሉ እንደዛ የተቀመጡ ማለት ነው። እነዛን ነገሮች እየወሰድን ከ2 እስከ 5 ቪዲዮ በቀን ውስጥ መስራት ነው። እነዛን ነገሮች በራሳችሁ ድምፅ ነው ሪከርድ የምታደርጉት። ከየት ነው የምታገኟቸው? ሰዎች ያሏቸውን ነገር ነው ከቲክቶክ ላይ ነው የምታመጡት። ከቲክቶክ ላይ ሰርች ባር ላይ ትሄዳለህ። ብዙ ሰዎች ያያቸውን ብዙ ላይክ ያገኙትን አባባሎች ትመርጣለህ። ከዛን ራስህ በወረቀት ጽፈህ ደግመህ ሪከርድ ታደርገዋለህ። ማሻሻል ከቻልክና ወደ ራስህ ማምጣት ከቻልክ ጥሩ። ያንኑ ሀሳብ ሳለቅ ጥሩ አድርገህ ትቀርጸዋለህ፣ ትለቃለህ ማለት ነው። መታየት ማትፈልግ ከሆነ ደግሞ አሁን በነገርኩ ዌብሳይት እነዚህን አውርደህ ያንን ትሰራለህ። እሺ ልቀጥል። ሌላው አሁን እንደነገርከን በእነዚህ ዌብሳይቶች የምናገኛቸው አንዳንድ በቀን የተገደቡ ቪዲዮዎች አሉ። ለ20 ቀን ፍሪ ናቸው ምናምን የሚል እነሱን ካወረድን እና ከተጠቀምን በኋላ ቀነ ገደቡ ሲደርስ ላወረድናቸው ቪዲዮዎች ይጠይቀናል ወይስ? በጭራሽ እንደዚህ አይነት ለ20 ቀን ምናምን የሚባለው ዌብሳይት አይደለም የሰጧቸው። ዌብሳይቱ ላይ በክፍያ የሚልህ ከሆነ በክፍያ ያለ፣ ፍሪ የሚልህ ከሆነ ደግሞ ፍሪ ነው ሲጀመር ማለት ነው። አሁን ይሄ ፒክስል አርት ፍሪ ነው። በፍላጎት ግን ዶኔት ማድረግ ትፈልጋለህ ወይ ይልሃል። አዎ የምትል ከሆነ ትሰጠዋለህ ማለት ነው። ለምሳሌ እዚህ ጋር መጣው አይደለ? ይሄው እዚህ ጋር አሁን ላሳያችሁ። ይሄ ዌብሳይቱ ነው አይደለ? ይሄ ዌብሳይቱ ነው። ፒክስልስ ብላችሁ ትገባላችሁ። ቪዲዮዎች አሁን እኔ ስለ ፍቅር ብየው ነው ላቭ ብየው ነው ይህንን ሁሉ ያመጣል። ይሄው የምትፈልጉትን በጥቁር ብትል በምናምን ብትል ይገልጽልኛል የምትለውን ትመርጣለህ። ሶ አሁን እኔ ይሄንኛውን ቪዲዮ ልጠቀም ብዬ አሁን በፌስቡክ ሳይዝ ስለሆነ የምፈልገው እነዚህን ሰዎች ልጠቀም ብዬ እንትን ካልኩኝ ይህንን ክሊክ አድርጌ ቀጥታ ይኸው እዚህ ጋር ፍሪ ዳውንሎድ ነው የሚለው። ይኸው ዳውንሎድን እነካለሁ። ዳውንሎድን ስነካ ዶኔት ማድረግ ትፈልጋለህ ወይ ምናምን ይለኛል። ኖ ቴንክስ ለማለት ነው ምናምን አድርግ የሚለኝ፣ ግን ይኸው አልፈልግም። በቃ እሱ እዚህ ጋር ዳውንሎድ አድርጎልኛል፣ ጨርሷል። ይኸው እዚህ ጋር ክሊክ ሳደርገው ይኸው እዚህ ነገር ላይ መጠቀም አሳስሟቸው ሌላ ነገር ነው። በእነዚህ ልኮች እንትን ማድረግ አለብህ ማለት ነው። እነዚህ የተከበሩ ናቸው ብዬ በጣቸው ጭራሽ ሰርተላላት እንደዚህ መቅረጽ ትችላለህ። እሺ ሌላ ምንድን ነው ኤአይ ቪዲዮ እንዴት ነው ጄኔሬት የምናደርግ? ልክ እንደዛኛው ሊንክ ለኤአይ ቪዲዮ ቀለል ያሉ ሊንኮች ካሉ የምታውቃቸው ብትሰጠን። አንደኛ የራሳችን ቪዲዮዎች ማለት የራሳችን ምስሎችን የሚያቀናብሩ፣ ሁለተኛ ደግሞ የሌላም ቢሆን ፍሪ የሆኑ በነፃ እንደነዚህ ሊንኮች የምናገኝባቸው አሪፍ የራሱን የሆነ ሰው አሁን የራሱ ምንድን ነው ስክሪፕት ያለው ሰው በዛ ጄኔሬት ማድረግ ብንፈልግ እንደነዚህ ሊንኮች አሉ ወይ? አዎ እነዚህ አይነት ለምሳሌ አሁን በራስ መስራት በራስ ፎቶ የተቀናበረ ነገር ቪዲዮም ለመስራት ከፈለግ ካንቫን አለን። ኦልሞስት ሎሚ ስኩል ብላችሁ ቲክቶክ ቴሌግራም ላይ ሰርች ታደርጉ አለላችሁ ያልኳችሁ ያ ነው። ኦልሬዲ ይኸው ሎሚ ስኩል ይኸው እነዚህን ቪዲዮ ይኸው ኬት እንደምታገኙ እኮ ነገር ቤተሰቦች እንዴት አላችሁ? የሎሚ ፋሚሊዎች እንግዲህ 30 ቀን ቻሌንጁን ለመቀላቀል ያሰባችሁ እህት ወንድሞቻችን ከዚህ በታች የምነግራችሁን የነፃ የቪዲዮ እና የፎቶ ዌብሳይቶች ነግራችኋለሁ። ከነዚህ ቪዲዮ ዳውንሎድ እያደረጋችሁ በተለያየ ቀን የምንሰጣችሁን ቻሌንጅ እያቀናበራችሁ የምትሰሩባቸው ዌብሳይቶች ናቸው። ኮምፕሊትሊ በነፃ ነው የምታገኙት ፎቶ እና ቪዲዮዎች። እነዛን ዌብሳይት አስተዋውቃችኋለሁ። pixel.com
እንደዚህ ያልኩኝ ኦልሬዲ ነግሬያችኋለሁ። አድራሻዎቹንም ይኸው ከስር ሊንኮቻቸውንም እንዳለ አስቀምጬላችኋለሁ 9 ዌብሳይቶች። ስለዚህ ሎሚ ስኩል ብላችሁ ግቡ። ቴሌግራም ላይ ሰርች ባሩ ሂዱና ሎሚ ስኩል ብላችሁ ተቀላቀሉ። ቻሌንጁን ይኸው አሁን ዛሬ እንደዚህ ነው ቻሌንጁ የምንጽፍላችሁ። ከየት ምን አግኝታችሁ ከምኑ ጋር አንስታችሁ እንደምትሰሩ ጭምር ነው በአማርኛ በኦሮምኛ እና በእንግሊዝኛ እየጻፍንላችሁ ያለ ነው ማለት ነው። ሁሉም አይሰራም። ምን ማለት ነው? ሁሉም አይሰራም። እሺ እናመሰግናለን። ቆይ አንዴ ጠብቅኝ ነጃት፣ ወረፋችሁን ጠብቁ። የምትቸኩሉ ከሆነ መሄድ ትችላላችሁ። እሺ እዚህ ዘምዘም